አጵሎስ ያጠጣ ነበር። የሚያሳድገው ግን እግዚአብሔር ነው ይልና የሚተክልም ቢሆን የሚያጠጣም ቢሆን ዝም ብለን ነገር ናቸው። አብረን ነው የምንሰራው። ዋናው የሚያሳድገው ነው። ዋናው ኢየሱስ ክርስቶስ ነው። ፎከሳችሁ ኢየሱስ። እናንተ የክርስቶስ ናችሁ፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር እርሻ የእግዚአብሔር ህንጻ ናችሁ እንጂ የኛ አይደላችሁም። አይሆንም፣ ሰው አይሆንም። እኛ ትኩረት አይደለንም። እንግዲህ ሰው እኛን አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እንግዲህ ሰው እኛን እንደ ክርስቶስ ሎሌዎች እንደ ክርስቶስ ባሪያዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እንደምን ይቁጠረን? እንደ ባሪያ ይቁጠረን፣ እንደ ምስጢር መጋቢ ይቁጠረን። ዋናው ማን ነው? ኢየሱስ ክርስቶስ። የክርስትና ፎከስ ማን ነው? ኢየሱስ ክርስቶስ። ሌላ ሁሉ ያሰናክላችኋል። የማሰናከል ካልፈለጋችሁ፣ እስከ መጨረሻ መጨረስ ከፈለጋችሁ፣ በጥሳችሁ መግባት ከፈለጋችሁ ፎከስ ኢየሱስ ክርስቶስ ብቻ። እኛ ምንም ነን። ድምፅ ነኝ አለ ዮሐንስ። እኔ ምንድነው አንተ? ድምፅ ነኝ በምድረ በዳ የሚጮህ ሰው ድምፅ። ዋናው ማን ነው? የጫማውን ጥፍር ልፈታ የማይገባኝ ይሄው። መጨረስ ትፈልጋለህ? ኢየሱስ ክርስቶስ ላይ እይታ አስተካክል። የክርስትና እይታ ሰው አይደለም። የክርስትና እይታ ኢየሱስ ብቻ። አዎ አንድ አዘኔን ተናግሬ ነው የምጨርሰው። ጠዋት እንደተናገርኩት እኔ በራሴ ግምት ማለት ነው የኢትዮጵያ ኢቫንጀሊካል ክርስትና ለሌላው አፍሪካ ሀገር ምሳሌ ይሆናል አንድ ቀን ብዬ ጠብቅ ነበር። ምናልባት አፍሪካን ለመድረስ እግዚአብሔር ይጠቀምናል ብዬ አስባለሁ። ለምን ያሰብነው ያላችሁ እንደሆነ እኛ ከማንም አንበልጥም። ነገራችን ላይ ከማንምም አናንስም። የውድድር ነገር አይደለም፣ የዩኒክነስ ጉዳይ ነው። ዩኒክ የመሆን ጉዳይ ነው እንጂ ኢትዮጵያ ከማንም አትበልጥም፣ ከማንምም አታንስም። ክርስትናውም ከማንም አይበልጥም፣ ከማንም አያንስም። ግን ዩኒክነስ ግን አለው። እያንዳንዱ ሀገር ክርስትና የራሱ ዩኒክነስ አለው። የኢትዮጵያ ኢቫንጀሊካል ክርስቲያኒቲ የራሱ ዩኒክነስ አለው። አንደኛ የበቀለውም አገር ውስጥ ነው። ዩኒቨርሲቲ ተማሪዎች ምናምን ነው እንቅስቃሴውን እንትን ያደረጉት። ሆም ግሮውን ነው፣ በራሳችን ነው ዴቨሎፕድ የሆነው። በስደትና በኮሚኒስት ስርዓት ውስጥ ነው ዴቨሎፕድ የሆነው እና የራሱ ዩኒክነስ አለው። ከማንም ሀገር ጋር ምናምን ሆኖ ሳይሆን በራሱ በእኛ ዩኒቨርሲቲ ተማሪዎችና ምናምን ሆኖ መጽሐፍ ቅዱስ ዋና ሆኖ ኢየሱስ ዋና ሆኖ መስቀሉ ዋና ሆኖ ዋጋ እየከፈሉ ሆም ግሮውን ነው፣ በራሳችን ዴቨሎፕድ የሆነ ነው። መጽሐፍ ቅዱሳዊ ነው። የራሱ የሆነ በእኔ አመለካከት መንፈሳዊ ድንግልና አለው፣ ቨርጂኒቲ አለው ያልተነካካ። ሌላው ምክንያት እኔ እንደማስበው እኛ ይሄ ኩራት አይደለም፣ ኩራትም ነው ግን ኩራትም አይደለም። ከሌሎች አፍሪካ ሀገሮች ጋር በምታዩበት ጊዜ መንፈሳዊ ነገራቸውንም በጣም ስለነካ ማለት ነው። መንፈሳዊ ነገራችንን ያልነካ አንድ ፋክተር ኢትዮጵያ በቀኝ ግዛት አልተያዘችም። በፈረንጅ ኮሎናይዝድ አልነበርንም። ጣሊያን ትንሽ ጊዜ ሞከረ ግን አልቻለም። we were not colonized, we were a free country። እኛ ራሳችን ነን፣ ሌላ የለም። ክርስትናውም አሁን አንኮሎናይዝድ ነው። የኮሎኒያል ሜንታሊቲ የለም። በሌሎች አፍሪካ ሀገሮች ያለው ችግር ምንድነው? አንዳንድ የክርስትና ነገራቸውን የአፍሪካዊ ለማድረግ በጣም ይታገላሉ። የራሳችን የኛ ከመጀመሪያ የራሳችን ነው ይታገላሉና ሲታገሉ ደግሞ አንዱ ኢንፍሉዌንስ የሚያደርጋቸው ነገር ኮሎኒያሊዝም ነውና ፈረንጆቹን ለማናደድ ብለው ማአት ነገር ይጨምራሉ ለማበሳጨት። ክርስትናችንም የራሳችን ነው ምናምን ለማለት የአፍሪካ ምናምን ይጎዘጉዙበታል ውስጡ ለማበሳጨት። መጽሐፍ ቅዱስ ውስጥ አግኝተውት ሳይሆን ለማበሳጨት። እኛ ማንንም ለማበሳጨት አልሞከርንም። የሚበሳጭም የማይበሳጭም የለም፣ እኛ ብቻ ነን። እግዚአብሔር ይመስገን። እኔ ሁልጊዜ ሳስብ ትንሽ ቀኝ ተገዝተን ቢሆን ኖሮ ብዬ አላውቅም። እኔ አስቤውም አላውቅም። ቆሻሻ ነው። ግን ሜንታሊቲ የፍሪደም ሜንታሊቲ የኛ ነው። ለምሳሌ ክርስትናን ዴቨሎፕ ስናደርግ መጽሐፍ ቅዱስ ምን ይላል፣ ኢየሱስ ማን ነው ምናምን ብለን ነው እንጂ ቀኝ የገዙንን ለማበሳጨት የራሳችን ክርስትና እንፍጠር ብለን አልተነሳንም። ሌሎቹ የአፍሪካ ሀገሮች አንዳንዶቹ አብዛኞቹ ትንሽ ቀላቅለዋል። የቀላቀሏቸው ነገሮች ለምሳሌ አንዱ የቺፍ ኮንሴፕት ምን እንደምለው አላውቅም። የጎበዝ አለቃ መንፈስ ቺፍ አለ። ያንዳንዱ አፍሪካ ሀገር ቺፍ አለው። ለምሳሌ ያንዳንዱ ነገድ ቺፍ አለው። ቺፎች ቺፍ ማለት አለቃ ማለት ነው። ቺፎቹ ኦልሞስት ይመለካሉ።
በጣም ይመለካሉ። አሁን የአካባቢው የህዝብ አለቃ ይመለካል፣ እንደ አምላክ ነው የሚታየው፣ ይሰገድለታል፣ አክብሮት ይሰጠዋል። የቺፍ ሜንታሊቲ በጣም አለና አፍሪካውያን፣ ብዙዎቹ አፍሪካውያን የቀላቀሉት ነገር፣ አሁን እየቀላቀሉ ያሉት ነገር ምንድነው? እኔ በአይኔ ያየሁትን ነው የማወራችሁ። የሚቀላቀሉት ነገር ምንድነው? ክርስትናን አፍሪካዊ ለማድረግ የአፍሪካን ሴንስ ለመስጠት እኛን አገልጋዮችን፣ ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎች፣ እረኞችን፣ አስተማሪዎችን ኦልሞስት እንደ ቺፍ የመቁጠር ለምንድን ነው ተብሎ ሲጠየቁ ኢትስ አወር ካልቸር፣ የኛ ካልቸር ነው፣ የቺፍ ካልቸር። በቃ አገልጋዮቹን አሁን እንዴት ትሪት እንደሚያደርጓቸው ማመን አትችሉም። ማን ኦፍ ጉድ they call them the man of good, man of God ማለት ይመለካሉ። ኦልሞስት ፓስተሮቻቸው መጽሐፍ ቅዱስ እንኳን ተሸክመው ፑልፒት ላይ አይወጡ። የሚስቶቻቸውን ቦርሳ እንኳን የሚሸከም ዲያቆናት አላቸው። የሚራመዱበት የተለየ ነው። የሚራመዱበት እኔ በአይኔ ያየሁትን ነው የማወራችሁ። የሚራመዱበትን ቦታ ሁሉ የምትወለውል ወልዋይ ዲያቆን አለች፣ እግራቸው ሊያርፍበት ያሉት ማን ኦፍ ጎድ their worship የፈለጉትን ነው የሚያደርጉት። አንድ ከተማ ላይ፣ የአፍሪካ ከተማ ላይ ፓስተሩ ነድቶ ሲወጣ የሚነዳበት የጎማ ምልክት ላይ፣ የእግዚአብሔር ሰው የነዳበት የጎማ ምልክት ላይ ለመንከባለል ያለው ግፍ ያለ ነግራችሁ አልችልም። ቺፍ ኮንሴፕት ከኢየሱስ ክርስቶስ ዲስትራክት የሚያደርግ ፓስተሮቻቸውን የበላይ፣ ሐዋርያቱን የበላይ፣ ነቢያቱን የበላይ፣ ብድግ በል ብድግ፣ ተንበርከክ ብርክክ የሚያስነጥፉ ማለት ነው። ዋና እማንጠቅም ባሪያዎች ነን የተባልነው ዋና ለምን ተቀላቅሏል? የአፍሪካ ክርስትና ተቀላቅሏል። በጣም ዋና ሰው፣ ዋና ሰው ይሸታሉ። ዋና ሁሉ ነገር ለማን ኦፍ ጎድ መጡ። ወደኛ ሀገር ያልተደረሰችው ሀገር ብለው መጡ። የመንፈሳዊ ድንግልናዋን ለመድፈር ማለት ነው። ናጣ በቴሌቪዥን ቻናል በምን መጣ? ዋና ሰው ላይ እንድናተኩር የሚያደርግ ሰው ተኮር የሆነ የበሰው ላይ የተመሰረተ እንትናዬ የሚያስብል ሰው እንድናመልክ የሚያደርገን። ይህ ብቻ ሳይሆን ከቺፍ ኮንሴፕት ጋር ብቻ ሳይሆን የተቀላቀለው፣ ይቅርታ ዛሬ ስለማስረፍዳችሁ፣ ከቺፍ ኮንሴፕት ጋር ብቻ ሳይሆን የተቀላቀለው የአፍሪካ ክርስትና ኢቫንጀሊካል ክርስትና ማለት ነው ከጥንቆላ ጋር በጣም ተቀላቅሏል። በሌሎች ሀገሮች ስትሄዱ ዊችክራፍት ባህላችን ነው በማለት፣ ጥንቆላ ባህላችን ነው በማለት ፈረንጆቹንም ለማበሳጨት ሲሉ የተጀመረ ነው። የኛ ትራዲሽናል ሪሊጅን ሲሏቸዋል። ትራዲሽናል የባህል ሃይማኖቶቻችን የባህል ጥንቆላቸው በሙሉ ገብቷል። እና ጥንቆላ ድራማቲክ የሆነ ነገር ማለት ነው። መጠንቆል ማለት ነው። የኢየሱስን ስም እየተጠቀሙ ድራማቲክ ነገር ለማድረግ ጥንቆላና ክርስትና የተቀላቀለበት ኮንቲኔንት ነው አፍሪካ። እኔ አንድ ቀን ለምሳሌ ያረጋናል ብዬ ጠብቅ ነበርኛል ነው ብለን እንድንቆም ማለት ነው። አሁን ድራማ በቴሌቪዥን እንደምታዩዋቸው አንዱ ጮሌም እዚህ መጥቶ ነበር ሚሊኒየም አዳራሽ። ድራማቲክ we can show you ድራማቲክ ነገር ደግሞ እኮ ተአምራት እኮ አይደለም ድራማቲክ። ወደ ማን ኦፍ ጎድ ሲሄድ ስልክ ቁጥሬን ይነግረኛል ይላሉ። ስልክ ቁጥሬን ጎጃም አትሄጂም፣ ጎንደር አትሄጂም ይነግርሻል። እስከ ቅድመ አያትሽ ድረስ ዘረዝርልሻል። ስልክ ቁጥር ትቀልዳለህ። እዚህ ሀገር እኮ ብዙ ሙታን የተነሱበት ሀገር እኮ ነው ይሄ። አላጠናችሁም? በ1970ዎቹ የነበረው ሪቫይቫል አዲስ አበባ ላይ 60ዎቹና 70ዎቹ ሽባ የተተረተረበት ሀገር እኮ ነው ይሄ። ከስልክ ቁጥር በላይ ነው ኢየሱስ ሲሰራ አንዴ። እሺ ማጂካዊ በሆነ መንገድ እስከ ቅድመ አያቶቼ ዘርዝሮ ነገረኝ። የኢየሱስን ስም እየጠራ አጎቱ ጋር ብትሄጂም የኢየሱስን ስም አይጠራም። ግን ይናል ዊችክራፍት ስፒሪቹዋል ዊችክራፍት ማለት ነው። ተቀላቅሎ ኢየሱስ ክርስቶስ ያልከበረበት ሰው የሚከብርበት፣ የሰው ችሎታ የሚከብርበት፣ የሰው ቅባት የሚባል የሚከብርበት፣ የሞተውና የተነሳው ኢየሱስ የማይሰበክበት፣ የሞተውና የተነሳው ኢየሱስ መስቀል የማይታይበት፣ መስቀል የማይሸተው በስህተት የተሞላው ጌታችን ተጠንቀቁ ብለዋል። ወንድሞች እናቶቼ ተጠንቀቁ። በመጨረሻ ስለ መጨረሻው ዘመን ምልክት አስተምር ሲባል ጌታ ኢየሱስ የመጀመሪያ ያነሳው ነገር በነገራችን ላይ የመሬት መጀመሪያ ላይ ያስቀመጠው የመንግስታት መናወጥ አይደለም። መጀመሪያ ላይ ያስቀመጠው የትምህርት መናወጥ ነው። ተጠንቀቁ ብዙዎች በስሜ። ይሄ ነው አደገኛ ያደረገው። የአውሬው በስሙ ነው የሚገለጠው፣ በኢየሱስ ስም ነው የሚገለጠው። ስሙ እዚህ አለ፣ ኢየሱስ እዚህ አለ በሚል ነው የሚገለጠው። ተጠንቀቁ ብዙዎች በስሜ ይመጣሉ። ምን እያደረጉ? ታምራት እያደረጉ። እንዴ
የኔ ሰምተሽኝ በኋላ ገሃነም እንዳንወቃቀስ ዝም ብለሽ ስሚ። ማዶ ለማዶ ሆነን ማለት ነው ወንድሜ፣ እንዳንወቃቀስ ዝም ብለሽ ስማይ። ማዶ ለማዶ ሆነን መጨረስ ከፈለክ የሚጠቅመን ልንገርህ። ታምር እየሰራ እኮ ነው የመጣው አውሬው፣ ሐሰተኛው ነብይ እሳት ከሰማይ ያወርዳል። አሁን እኛ ዲያመንድ አወርድልሃለሁ ብሎ ነው የሰበሰበው የአዲስ አበባን ህዝብ ይሄ ሰውዬ ማለት ነው። መጽሐፍ ቅዱስ ውሾች ይላቸዋል እነኝን። መጽሐፍ ቅዱስ የማይጠቀምበት ቃል አልጠቀምም እኔ። ውሾች ይላቸዋል፣ ለመንጋው ማይራሩ ይላቸዋል፣ ተኩላዎች ይላቸዋል። ለመንጋው ማይራሩ የድሆችን ኪስ ሊሰጣቸው የሚገባ የአዲስ አበባ ከተማ ሰዎችን ኪስ ዘቅዝቀው የሚያራግፉ ምንም የማይራሩ ገንዘብ ሳይኖርህ የሚርቁ ገንዘብ ሰብስቦ የጠፋው ማለት ነው። አንተ ወርቅ አዘነብኩ ያለ የአዲስ አበባን ህዝብ እንደዚህ ካዘነበው ጴንጤው ብቻ አይደለም የዘነበው። በነገራችን ላይ ማለት ህዝብ ነው የዘነበው። እሳት እያወረደ ታምር እየሰራ የሚመጣው ምን ሊያረግሽ ነው? እኔት የኢየሱስን ስም እየጠራ የኢየሱስን ስም እየጠራ እሳት የሚያወርደውስ። መሰናከል ከፈለጋችሁ ሰው ተከተሉ። የኢየሱስ ሽታ የሌለበት ቦታ ሁሉ ከሄዳችሁ ትሰናከላላችሁ፣ አትደርሱም። ኢየሱስ ክርስቶስ የለባቸውም፣ ጥንቆላ ነው ያለባቸው። ማጂክ፣ ድራማቲክ ማጂክ። የተሰቀለው ኢየሱስ የለም፣ ሽታው የለም፣ እውቀቱ የለም፣ መዓዛው የለም፣ ወንጌል አይሰበክም፣ የለም፣ ኮንቴንት የለም፣ ድራማቲክ ነገር የሚያንበረክኩ ማለት ነው። ተንበርክከው ነው የተቀበሉት እዚህ ሀገር ራሱ። በምንም አይነት የምንበረከክለትም አንድ ነው። አላንበረክክም፣ አልንበረከክም። አንድ ጊዜ ተንበርክክ ያለው ስሙ ኢየሱስ ይባላል። ኔቨር ኔቨር። አይሆንም፣ አይደረግም፣ ነውር ነው። አይሆንም፣ አይሆንም። አንተ እኮ ለጳውሎስ የቀረበውን መስዋዕት እኮ እኛ እንሰዋው ነበር በዚህ ጊዜ። አንድ ከተማ ሲደርስ ሊሰውላቸው ነበር ለጳውሎስና ለበርናባስ። አይሆንም፣ አይደረግም። እኛ ሰው ብቻ ነን፣ ማንጠቅም ባሪያዎች ነን። ዋናው የጫማውን ጠፍር ማን ልንፈታ የማይገባ የናዝሬቱ ኢየሱስ እሱ ብቻ ነው። ዋናው እሱ ነው። ለሰው የሚንበረከክ ክርስትና የአፍሪካ የጥንቆላ ክርስትና ነው። በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ። ፕሊዝ ስሙን ወንድሞች እናቶቼ፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ፣ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ እያየን የምንጓዝበት ዘመን እግዚአብሔር ያርግልን። በጣም እየመጡ ነው። በቴሌቪዥን ቻናል መጥተውላችኋል በየቤታችን። እችን ሀገር በጣም መምጣት ይፈልጋሉ። ባይዘው እንደ ያልተደፈረ ነው፣ በማኖፍ ጎድ ያልተበዘበዘ አስፈራርቶን የመጣውን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በመጀመሪያ ደረጃ በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ መስፈራራት፣ በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛል? ሞት ሆይ ብዬ የገባሁበትን መውጊያ የት አለ ብዬ የገባሁበትን ኢየሱስ ሰብሮ የጣለውን እንዴት ሆኖ ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እኛ እንጠየቃለን። ትሞታላችሁ። አንድ ጋዜጠኛ የጻፈውን ሁላችሁ አንብባችሁት ይሆናል። ዓለማዊ የሆነ ጋዜጣ ላይ ማለት ነው። ሰውየው አስፈራርተው ነው የመጡት፣ ጮሌ ናቸው ይላል። ክርስቲያን አይመስለኝም ሰውየው የጻፈው ከሆነ ከእግዚአብሔር ይባርክ። ትሞታላችሁ ብሎ አስፈራርተው ነበር አለ። ለምን ነው የሚቃወመን? በማስፈራራት ማለት ነው። እኔን ኢትዮጵያውያን ይቃወማሉ፣ የተቃወሙኝ ሁሉ ታያላችሁ፣ ጠብ ብለው ይሞታሉ ብለዋል አለ። እና ሰውየው የጻፈው አይ ቲንክ ትክክለኛ መልስ ነው። እሳቸው ያላወቁት ይላል ኦሬዲ እኮ ሞተናል እኛ ይላል። የኢትዮጵያ ሕዝብ እኮ የሞተው እሳቸውን የተቀበለ ቀን ነው ይላል። ሄደን የተሰለፍን ቀን እኮ ሞተናል እኛ። ጎምጅተን ለሆነ ነገር ለአንዲት ፕሮግራም እንዳታመልጠን ብለን ሄደን ለመቀበል የተሰለፍን ቀን ሞተናል ኦሬዲ ምናምን ይላል። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን የአንድ ቀን ነገር የሚስበን፣ ሰው የሚስበን፣ ስልክ ቁጥር የጠራ ሁሉ የሚስበን እንዴ! አረ ነቃበሉ! አረ ፕሊስ! ይሄማ ሞልቷል እንዴ በየመንደሩ። ጌታን መቀበልም እኮ የለባችሁም ይሄን ለማየት። ሳትሰለፉ የሚያሳያችሁ አለ ብዙ ማያስከፍል። እነኚህማ ውሃ እየሸጡ ማለት ነው ያስከፈሏችሁ። መስቀሉ የሌለበት ኢየሱስ ክርስቶስ እርሱም እንደተሰቀለን ሰብካለን። የክርስቶስ ኢየሱስ መስቀል ኃይላችን ነው፣ ጉልበታችን ነው ብለው ወጥተው ሐዋርያት በስሙ ስልጣን ጉልበትና ተአምር ሆኖልን አይተንም ቀምሰን አሁን
ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ እንዴ ያ አልሞትንም እንዴ ጎበዝ? ኢየሱስ አለ እንዴ? ያለ ይመስላችኋል? ይሄ በማባበል የሚሰራው የዊችክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመታልሻል የሚል ሳይመታልሽ ለምን አይቀርም? በዚህኛው ፎጣ ከተጠቀምክ፣ በዚህኛው ጨርቅ ከተጠቀምክ፣ በዚህኛው ውሃ ከተጠቀምክ፣ በዚህኛው ዘይት ከተጠቀምክ ተጠንቀቁ፣ ተጠንቀቁ። this is witchcraft። መጨረስ ከፈለግን ይሄ ነው። እውነትና አውራ ከተባለ ይሄ ነው። if you want to finish this is it። ወደ ግራም አንልም ወደ ቀኝም አንልም፣ ይሄ ነው። ስለዚህ ሁሉ ነገር መለካት ያለባችሁ ወንድሞች እናቶች ልጨርስ ነው። ሁሉ ነገር መለካት ያለብን ኢየሱስ ክርስቶስ እንደተሰቀለ ሆኖ አለ ወይ ነው። ሽታው አለ ወይ? መዓዛው አለ ወይ? የተጠራችሁበት ፕሮግራም ሁሉ አትሂዱ ፕሊዝ። ምን ችግር አለ? አንዳንድ ክርስቲያኖች በጣም ይሞኛሉ። እዚህ እንኳን ያላችሁ አይመስለኝም። በአንዲት ፕሮግራም ካልተገኙ የሚያመልጣቸው የሚመስላቸው ሰዎች አሉ። እንዲህ በዘላለም ፕሮግራም ውስጥ ጠርቶኝ በአንዲት ሰከንድ ፕሮግራም ያመልጠኛል ማለት ነው? ካም ኦን። አንቺ እኮ የዘላለም ነሽ። ፕሮግራሙ ለዘላለም እየሰራሽ ነው፣ ለዘላለም እየቀረጸሽ ነው። የዘላለም እቅዱስ ነው ያለው፣ በዘላለም ሸፑስ ነው ያለው። አሁን የማሙሻ ፕሮግራም ዛሬ ቢያመልጣችሁ አመለጠሽ በቃ የእግዚአብሔር ዓላማ ሲሉ ወይኔ ብላችሁ ታለቅሳላችሁ። ኧረ ስለ እግዚአብሔር I am in God's eternal program። ዘላለማዊ የሆነ በዘላለም ቅርጽ ውስጥ ነው ያዘኝ። it's not about a program። አሁን ዛሬ ሲንግል የሚካሄደው አመለጠ ሲባል አትሂዱ ፕሊዝ። ቁጭ ብላችሁ ተረጋጉ። ለቤተ ክርስቲያን ታማኙ ነው። የቤተ ክርስቲያን አባላት ሁኑ። ለእረኞቻችሁ ታማኙ ነው። የመጨረሻ ዘመን ነው። ያለ እረኛ አትኑሩ። አሽትቱ መጀመሪያ እኛ የሚለይ መንፈስ አልተሰጠንም እንዴ ጎበዝ? ኢየሱስ አለ ወይ? እውቀቱ አለ ወይ? መስቀሉ አለ ወይ? ትንሳኤው አለ ወይ? ሰው ነው የሚሸተው ወይስ ኢየሱስ ነው? አንዳንዱ ኮንፈረንስ እኮ ከማስታወቂያው ጀምሮ ያስታውቃል። ሰው ይሸታል፣ ስጋ ይሸታል፣ የሰው ችሎታ ይሸታል፣ ጥንቆላ ይሸታል። ነቨር። ታዲያስ ኢየሱስ ክርስቶስ እውቀቱ፣ መዓዛው፣ ሽታው፣ ሞቱ፣ ትንሳኤው አለ ወይ? ኢየሱስ ይከብራል ወይ? ኤኒ ፕሮግራም መንደር ውስጥ ተነሳ የሚባል ፕሮግራም ሁሉ አትሂዱ ፕሊዝ። ለራሳችሁ ነው ይሄ። ያስፈራሯችኋል ብለው የሚሰብኳችሁ በሙሉ አይወዷችሁም። የምንወዳችሁ እኛ ነን። የሚወዳችሁ እውነቱን የሚነግራችሁ ነው። ፕሊዝ ተወግታችሁ ትቀራላችሁ። ብዙ ሰው ወግተው ገሃነም አስገብተዋል። ብዙ ሐሰተኛ መምህራን፣ ብዙ ሰዎች ተወግተው ቀርተዋል ከዘላለም ሩጫ። እንትናዬ እያሉ ማለት ነው። ጠበል ፈለቀ የተባለበት ቦታ ሁሉ እየሄዱ ፈልቆልን የለም እንደኛ አንድ ምንጭ ነው ያለው። እሱም ፈልቆልናል፣ ተሰቅሎልናል፣ ሞቶልናል። ነፍሴ ረክታለች፣ ብላለች፣ በእርሱ ሞልታለች። ይሄ ነው እኛ የሚያስፈልገው። አልሞላም እንዴ ልባችሁ? አልሞላም እንዴ? አልጠቃንም እንዴ? የህይወት እንጀራ አልበላንም እንዴ? ሳትስፋይድ አልሆንም እንዴ? ተጨማሪ ይቀረናል እንዴ? አልጠጣንም እንዴ? እኛ ጴጥሮስ እኮ ምን አለ? ጌታ ሆይ እኛ ከአንተ ወዴት እንሄዳለን? የትም ልንሄድ አንችልም። አንተ የህይወት እንጀራ ነህ። በልተንሃል፣ ጠጥተንሃል፣ ረክተናል። ኦልሬዲ ወንድሞቼ እናቶቼ፣ በኢየሱስ ክርስቶስ ለመርካት ገንዘብ ማግኘት የለብኝም። በኢየሱስ ክርስቶስ ለመርካት በሽታዬ መፈወስ የለበትም። በኢየሱስ ክርስቶስ ለመርካት ስልክ ቁጥሬ ሊነገረኝ አይገባም። በኢየሱስ ክርስቶስ ለመርካት ተጨማሪ ነገር አያስፈልገኝም። በኢየሱስ ክርስቶስ ኦልሬዲ ረክቻለሁ። የማይሰራውን ስራ ሰርቶልኛል። በመስቀል ላይ ተንጠልጥሎ ኃጢአቴን ተሸክሞ በአፊት ማልዶልኝ ሞቶ የተነሳ ጀግና ነው። የረካሁበት ጀግና ነው የማመልከው። ኦልሬዲ ረክቻለሁ። ኦልሬዲ እርሱን በልቻለሁ። ኦልሬዲ እርሱን ጠጥቻለሁ። በእርሱ ረክቻለሁ። ሌላ ምንም አያስገርመኝም፣ አያስደንቀኝም። ይሄን ካላችሁ ትሻገራላችሁ። ፕሊዝ አንድ ቀን ለአፍሪካ ክርስትና ተስፋ እንድንሆን ፕሊዝ። ቅሬታ አለ እዚህ ቤት ፕሊዝ። አንድ ያልተበረዘ ክርስትና በአፍሪካ ቢበራ ምን ይመስላችሁ? ቅሬታ አለ። ኢየሱስ ነው ዋናው የሚል ቅሬታ አለ። መስቀሉን የሚሰብክ ቅሬታ አለ። የማይሸጥ የማይነግድ ቅሬታ አለ። ሰው የማይበዘብዝ ቅሬታ አለ። ኪስ የማያራግፍ ቅሬታ አለ። ሹመት በሹመት የማይሆን ቅሬታ አለ። ኢየሱስ ስሙ የሆነለት ቅሬታ አለ። ስም የማይደረድር ቅሬታ አለ። የማያንበረክክ ቅሬታ አለ። ራፊ የማይሸጥ ቅሬታ አለ። ፕሊዝ ቅሬታ አለ ወይ ነው የመንፈስ ቅዱስ ጩኸት። እግዚአብሔር ከቅሬታዎች መካከል ያርጋችሁ። ይሄ ነው። ተጠንቀቁ። ሰው አምላክ አትሁኑ ፕሊዝ። አይገባንማ። የሚገባው የለማ። የፈለገ ሰው ጥራ አይገባውማ። ታምራት አድርጓል። ኦፍ ኮርስ ያረጋል። እኔ ታምራት አድርጓል ማሙሻ። ኦፍ ኮርስ ባረግስ
ታምራት የሰራው ጌታ ይከበራል እንጂ እኔ ምንድን ነኝ? ኦፍ ኮርስ ታምር ያደረገው ሁሉ ካመለካችሁማ አውሬውን ማምለካችሁ ነው ወደፊት። ታምር ያደረገው ሁሉ ካመለክንማ ወደ ሌላ ነገር ብንሰማራ ይሻለናል። እኛ እኮ ኦልሬዲ ታምራት ያደረገ ሞቶ የተነሳና ህይወታችንን የለወጠ ጌታ ጀግና እኮ ነው የምናከብረው እኛ። ጀግና ለመሆን አንድ ነገር ማድረግ የለበትም። አሁን ኢየሱስ ምንም ሳይሰራ ዛሬ ኦልሬዲ ጀግና ነው እሱ። የሞትን ቀንበር ሰብሮ የግራቪቲን ኃይል ሽሮ በአብ ቀኝ የተቀመጠ ጀግና ነው የምናከብረው። እንደ ተስፈኛ አትመላለሱ። ሐሰተኛ መምህራን፣ ሐሰተኛ ሰራተኞች የበዘበዙት ምን አይነት ህዝብ ነው ያላችሁ እንደሆነ ተስፈኛ ህዝብ። ጌታን የሚከተለው የሆነ ነገር ይንጠባጠብልኛል ብሎ ቤተ መቅደስ እጁን ዘርግቶ የሚሄድ ማለት ነው። እንደዛ ሽባ ሰውዬ ቤተ መቅደስ ነው የሄደው፣ ግን ብርና ወርቅ ለመለመን። እንደዚህ የሚሄዱ ክርስቲያኖችን ያገኟቸዋል። የሆነ ነገር ይሆንልኛል ብላችሁ እየሄዳችሁ ከሆነ ያገኟቸዋል። ኦሬዲ ሆኖልኛል፣ ኦሬዲ ሆኖልኛል። ጠባሳዬን ይሽራታል፣ ግን ጸጋዬ ይበቃል ታስፈልጋለች ካለ ኦኬ። ትልቁን ጠባሳዬን ሽለሻራ ኦኬ። የህይወት ነገር ያልተሟላላቸው የሚመስሉትን እያያዙ ነው የሚመለመሉትና ፕሊዝ የምታዩትን ምረጡ፣ ቻናሎቻችሁን ምረጡ። ቤተክርስቲያን ታማኝ ሁኑ፣ ለእግዚአብሔር ታማኝ ሁኑ፣ ሰው አምላኪ አትሁኑ። የተሰቀለው ኢየሱስ የህይወታችሁ ገዢ ይሁን። መለኪያችሁ ኢየሱስ ክርስቶስ የተሰቀለው አለ ወይ? እሱ በሚሆንበት ጊዜ እግዚአብሔር ያስተርፋችኋል። ለመጨረስ ያህል ወገኖቼ እዚህ እንደዚህ ተማሙቀን እዛ ባንገናኝ ምን ዋጋ አለው? በጥሰን የምንገባ ሰዎች እግዚአብሔር ያርገን። ስንቶቻችሁ ትፈልጋላችሁ? አሜን። በጥሰን ሲሪየስ ምንም ነገር ሳክሪፋይስ አድርገን ምንም ነገር መስዋዕት አድርገን በጥሰን ከምንገባው ከሚጨርሱት መካከል እግዚአብሔር ያርጋችሁ። ሸክም አቅልሉ፣ ሸክም አውርዱ። የሰው ሸክም፣ የኃጢአት ሸክም፣ የእንትን ሸክም አውርዱ። ኢየሱስ ክርስቶስ ብቻ ፎከስ። በሰው ላይ እግዚአብሔር ሰርቶ እንኳን ካያችሁ ፎከስ ኢየሱስ ጋር። እኛም ማንጠቅም ባሪያዎች ነን። እንደዚህ ካረገን በጥሰነው እንገባለን። ከዛም ማዶ አብረን ለዘላለም እናበራለን እንደ ከዋክብት። ጌታችን የታረደው በግ ምስጋና ይድረሰው እያለን ለዘላለም እንዘምራለን። እዚህ መንገድ ላይ ብቻ ተገናኝተን በምድረ በዳ ከሚቀሩት መካከል ሳይሆን ከሚጨርሱት መካከል እግዚአብሔር ያርጋችሁ። ጸሎት አድርጌ አጭር ልጨርስ። አንገቶቻችሁን ዝቅ አድርጉ።